የትራምፕ መንግስት ወይም የትራምፕ አስተዳደር አስደናቂ የሚባሉ አዳዲስ ህጎችን ማውጣቱን ተያይዞታል። ከኢሚግራንቶች ወይም ከስደተኞች ጋር እልህ የተጋባ እስኪመስል ድረስ አዳዲስ ህጎችን ቀን በቀን በሚባል ደረጃ አዳዲስ ህጎችን እያወጡ ይገኛሉ። ከሁለት ቀን በፊት የወጣው አዲሱ ህግ የነገርኳችሁ እንዳለ ሆኖ አሁን ደግሞ የትራምፕ አስተዳደር አዲስ ህግ አውጥቷል። ከሶስተኛው ዓለም ወይም ከሰርድ ወርልድ ካንትሪ ከአፍሪካና ከኤዥያ እንዲሁም በአጠቃላይ ከሰርድ ወርልድ ለሚመጡ ኢሚግራንቶች ከዚህ በኋላ ወደ አሜሪካ መግባት እንዳይችሉ የሚያደርግ አዲስ ህግ እያወጡ ይገኛሉ። እንዲሁም ደግሞ ከሰርድ ወርልድ ማለትም ከአፍሪካ ከኤዥያና እንደነገርኳችሁ አጠቃላይ ከሰርድ ወርልድ ከሚባሉ ካንትሪዎች ለመጣን ኢሚግራንቶችም አሳይለም ያገኘን ሰዎች ወይም ጥገኝነት ያገኘን ሰዎች ጥገኝነታችን ድጋሚ ሪቪው ሊደረግና ለነቀማም እንደምንችል አሳውቀዋል። እንዲሁም ደግሞ በግሪን ካርድ ሁኔታ ወይም በአጠቃላይ በግሪን ካርድ እንዲሁም ደግሞ በሲቲዝንሺፕም ደረጃ የደረስን ሰዎች ነገር ግን መነሻችን ከሰርድ ወርልድ ወይም እንደነገርኳችሁ ከአፍሪካና ከኤዥያ የመጣን ሰዎች ከሆነ ድጋሚ ሪቪው ተደርጎ ልንነጠቅ ወይም ልንቀማ የሚያደርግ አዲስ ህግ ወጥቷል። It was President Trump who announced the death of Specialist Beckstrom, one of the Guard's members he had put on crime patrol in Washington. Hours later, he announced a further crackdown on immigration. President Trump announced he would permanently pause migration from, quote, third world countries. He is also threatening to revoke U.S. citizenship from foreign-born Americans who undermine domestic tranquility. ስለዚህ በዛሬ ቪዲዮ የትራምፕ አስተዳደር ወይም የትራምፕ መንግስት ያወጣው አዲሱ ህግ ምንድነው፣ እንዴት ነው የሚፈጸመው የሚለውን አጠቃላይ ኢንፎርሜሽን የምንናገር ይሆናል። ነገር ግን ከዛ በፊት እኔ ለማታውቁኝ ሰዎች ጆሲ ይባላል። እንደዚህ አይነት ከስራ ጋር ከቪዛ እንዲሁም ከአሜሪካ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት መረጃዎችን ማግኘት የምትፈልጉ ሰዎች ሁላችሁም ሰብስክራይብ አድርጋችሁ እንደዚህ አይነት አዳዲስ የኢሚግሬሽን መረጃዎችን ቶሎ ቶሎ እየተከታተልኩ ስለማደርሳችሁ ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ቪዲዮአችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱ ልክ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። እዚህ ጋር እንደምትመለከቱት ኒው ኢሚግሬሽን ፖሊሲ ኤንድ ሲቲዝንሺፕ የሚል አለ። ወይም ደግሞ እዚህ ጋር የምትመለከቱትን ኢሜጅ አንድ ጊዜ ትነኩታላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። ልክ በዚህ በምትመለከቱት መልኩ ማለት ነው። መግቢያ ላይ ነገርኳችሁ የትራምፕ አስተዳደር በዚህ ማለትም በዛሬው ቀን አወጣው ያልኳችሁ አዲሱ ከሰርድ ካንትሪ ለሚመጡ ኢሚግራንቶች ያወጣቸው አዳዲስ ህጎች እዚህ ጋር ተዘርዝረው ተቀምጠዋል። እንዴት ተፈጻሚ እንደሚሆኑ እንዲሁም በአሜሪካ ለምንገኝ ከአፍሪካ ለመጣን ሰዎች ኢሚግራንቶች ወይም ስደተኞች በየትኛውም ሁኔታ ላይ ሆነን ማለትም በአሳይለም ፕሮሰስ ላይም ልንሆን እንችላለን፣ በግሪን ካርድም ሊሆን ይችላል፣ እንዲሁም ደግሞ ከዛም በላይ በሲቲዝንሺፕም ሊሆን ይችላል። ባለንበት ስታተስ ላይ ከአፍሪካ እስከመጣን ድረስ ሪቪው ሊደረግ እንደሚችል ያለንበት ሁኔታ ወይም ዶክመንታችን ሪቪው ተደርጎ ድጋሚ ልንነጠቅም እንዲሁም ደግሞ ላንነጠቅ የምንችልበትም አዲስ አሰራር እንዳለ የሚገልጽ ፖስት ነው። ስለዚህ አጠቃላይ ያለውን ኢንፎርሜሽን አንድ ባንድ ምንናገር ይሆናል። President Trump announced he would permanently pause migration from, quote, third world countries. He is also threatening to revoke U.S. citizenship from foreign-born Americans who undermine domestic tranquility and calling for a review of all green card holders from 19 countries of concern, including Iran, Venezuela, and Afghanistan. When you let the people come in by the thousands and thousands and thousands, they made a terrible mistake. መግቢያው ላይ እንደነገርኳችሁ የትራምፕ አስተዳደር በዚህ ወቅት እጅግ በጣም ብዙ በሚባል ደረጃ አዳዲስ ህጎችን ማለትም ኢሚግሬሽን ጉዳይ ላይ ኢሚግሬሽን ቪዛ ላይ እንዲሁም አጠቃላይ ስደተኞች ላይ አዳዲስ ህጎችን እያወጡ ይገኛሉ። በባለፈው ቪዲዮ እንኳን ማለትም ከዚህ በፊት በነበረው ቪዲዮ እንኳን እንደነገርኳችሁ 19 ሀገራቶች የመጡ ኢሚግራንቶችን ማለትም ከ19 ሀገራቶች እነሱ ሊስት ካረጓቸው 19 ሀገር ለመጡ ኢሚግራንቶች ግሪን ካርድ ቢኖራቸውም እንዲሁም ደግሞ ሌላ አይነት አይዲ ቢኖራቸውም ወይም ደግሞ ሲቲዝንሺፕ እንኳን ቢኖራቸው ማለትም ዜግነት የምንለው ቢኖራቸው እንኳን ድጋሚ ሪቪው አድርገው ልክ ያልሆነ ነገር ካገኙ ወይም ደግሞ ህግ የጣሱ ሰዎችን ሊነጥቁ እንደሚችሉ ወይ ደግሞ ሊነጥቅ የሚያስችል አዲስ ህግ እንዳወጡ ገልጸዋል። እነዛ 19 ሀገራቶች ውስጥ ከረንትሊ ኢትዮጵያ የለችም። ነገር ግን ጎረቤታችን ኤርትራ እንዲሁም ደግሞ ሌሎች ሀገራቶችም አሉ። ስለዚህ ከነዚህ ሀገራቶች የመጡ ወይም ደግሞ በአጭሩ ከነዛ 19 ሀገራቶች የመጡ ኢሚግራንቶች አደጋ ላይ ሊወድቁ እንደሚችሉ የሚያሳይ አዲስ ህግ አውጥቷል። አሁን ደግሞ በዚህኛው በዛሬ በምንመለከተው የትራምፕ አስተዳደር ባወጣው አዲሱ ህግ መሰረት ከአፍሪካና ከሶስተኛው ዓለም ወይም ከሰርድ ካንትሪ ከሚባሉ ሀገራቶች የሚመጡ ኢሚግራንቶች ከዚህ በኋላ ወደ አሜሪካ መግባት እንዳይችሉ የሚያደርግ አዲስ ህግ
እንዳወጡ አሳውቀዋል። እንዲሁም ደግሞ ከነዚህ ከነገርኳችሁ ከሰርድ ካንትሪ ወይም ከሶስተኛው ዓለም ከሚባሉ አገር ለመጡ ኢሚግራንቶች በግሪን ካርድ ሁኔታ ላይም እንዲሁም በየትኛውም አይነት የዶክመንት ሁኔታ ላይ ቢሆን እንኳን ሪቪው ተደርጎ ልክ ያልሆነ ነገር ከተገኘ ማለትም ህጋዊ ያልሆነ ነገር ካገኙ ሊነጥቁ እንደሚችሉ በዚህ በአዲሱ ህግ ገልጸዋል ማለት ነው። When you let the people come in by the thousands and thousands and thousands, they made a terrible mistake. As the Afghan war came to a chaotic end in 2021, a program called Operation Allies Welcome allowed more than 76,000 Afghan nationals into the United States. እንዲሁም ደግሞ ሌላኛው ግሪን ካርድ ሆልደሮች ማለትም ግሪን ካርድ በእጃችን የሚገኝ ሰዎች ግምገማ ሊደረግብን ወይም ድጋሚ ሪቪው ሊደረግብን የሚያስችል አዲስ ህግ ወጥቷል። በባለፈው ቪዲዮም እንደነገርኳችሁ ከ19 ሀገራቶች ለመጡ ኢሚግራንቶች ግሪን ካርዳችን ድጋሚ ሪቪው ሊደረግ እንደሚችል ገልጸዋል ማለት ነው። በተጨማሪም ደግሞ በባይደን መንግስት የወጡ ህጎች ማለትም በአውቶፒን ተጠቅመው የጆ ባይደን መንግስት ወይም ከትራምፕ በፊት በነበሩት በጆ ባይደን የተፈረሙ ፊርማዎች ወይም የወጡ ህጎች በሙሉ ሪቪው ሊደረጉ እንደሚችሉ ወይም ደግሞ በጆ ባይደን መንግስት የወጡት ሁሉም ህጎች ተጥለው እንደ አዳዲስ ህጎች እንደሚወጡ ገልጸዋል ማለት ነው። ስለዚህ አጠቃላይ በዚህ ሰዓት ኢሚግሬሽን ላይ አዳዲስ ለውጦች ወይም አዳዲስ ሪፎርም እየተደረገ እንደሆነ መረዳት ትችላላችሁ። ስለዚህ ወደ አሜሪካ አዲስ እየገባችሁ ያላችሁ ሰዎች እንዲሁም ደግሞ ወደ አሜሪካ ለመምጣት እያሰባችሁ ያላችሁ ሰዎች ትኩረት አድርጋችሁ የምታደርጉትን እያንዳንዷን እርምጃ ወንጀል እንዳትሆኑ ወይ ደግሞ ህገወጥ እንዳትሆኑ ተጠንቅቃችሁ ህጋዊና ህጋዊ መስመሩን ብቻ ተከትላችሁ ለመምጣት ሞክሩ። እንዲሁም ደግሞ በአሜሪካ ለምትገኙ የግሪን ካርድ ሆልደሮችም ልትሆኑ ትችላላችሁ፣ በአሳይለም ሁኔታ ላይ ያላችሁ፣ በአይዲ ያላችሁ ወይም ደግሞ በሲቲዝንሺፕ ወይም በዜግነት ሁኔታ ላይ ያላችሁ ሰዎችም ህጋዊነታችሁ ላይ ትኩረት ማድረግ ይጠበቅባችኋል። ለምሳሌ ታክስ ከፋይ መሆናችሁን የሚያረጋግጥ ዶክመንት እንዲሁም ደግሞ የገባችሁትን በህጋዊ መንገድ እንደሆነ ማረጋገጥ፣ አሳይለም ጠይቃችሁ በአሳይለም ፕሮሰስ እስከ ሲቲዝንሺፕም የደረሳችሁ ሰዎች ልትሆኑ ትችላላችሁ። ወይም ደግሞ በአሳይለም ሁኔታ ላይ ያላችሁም ሆነ በማንኛውም አይነት ሁኔታ ላይ ያላችሁ ሰዎች ህጋዊነታችሁን ሊያረጋግጥሏችሁ የሚችሉ ዶክመንቶችን ትኩረት አድርጋችሁ መያዝ ወይም ደግሞ በጥንቃቄ ማስቀመጥ እጅግ አስፈላጊ ሰዓት ላይ ደርሰናል። ስለዚህ እንደነገርኳችሁ ማንኛውም ይጠቅመኛል የምትሉትን ዶክመንት በጥንቃቄ መያዝ ይጠበቅባችኋል። የትራምፕ መንግስት ከረንትሊ ወይም ባለው ሁኔታ ስደተኞችን ከአሜሪካ ለማስወጣት በከፍተኛ ሁኔታ እየሰራ ስለሚገኝ በቻልነው አቅም ራሳችንን ፕሮቴክት ማድረግ ይጠበቅብናል። ስለዚህ አጠቃላይ ያለው መረጃ ማለትም የትራምፕ መንግስት ከሰርድ ካንትሪ ወይም ከሶስተኛው ዓለም ለምንመጣ ኢሚግራንቶች ወደ ሀገራችን ለመመለስ እንዲሁም ከአሜሪካ ለማስወጣት ከፍተኛ ትኩረት አድርጎ እየሰራ እንደሆነ መመልከት ትችላላችሁ። እንደነገርኳችሁ ጥንቃቄ ማድረግ ያስፈልገዋል። የዛሬው ቪዲዮ ይሄን ይመስል ነበር። አሪፍ ኢንፎርሜሽን እንዳገኛችሁበት ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄ ካለ ኮሜንት ላይ ጻፉልኝ። እንዲሁም ለዚህ ቻናል አዲስ የሆናችሁ መግቢያ ላይ እንደነገርኳችሁ እንደዚህ አይነት ከኢሚግሬሽን ማለትም ከአሜሪካ ኢሚግሬሽን ጉዳይ ጋር የተገናኙ ቪዲዮዎችን ቶሎ ተከታትዬ ስለማደርሳችሁ ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ቪዲዮውን እንደወደዳችሁት እንደተመቻችሁ ቀጣይ እንደዚህ አይነት ቪዲዮዎችን ሲወጡ ቶሎ ተከታትዬ አዳዲስ ህጎች፣ አዳዲስ ለውጦች፣ አዳዲስ አፕዴቶች ሲወጡ ቶሎ ተከታትዬ እንዳደርሳችሁ ቪዲዮውን እንደተመቻችሁ ወይም ወደዳችሁት ሁላችሁም ላይክ እያረጋችሁ አሳውቁኝ። ምክንያቱም ላይክ ባረጋችሁት ቁጥር ምን ያህል ቪዲዮ እንደተመቻችሁ ለኔ የምታሳውቁበት መንገድ ስለሆነ ሁላችሁም ላይክ እያረጋችሁ እንደተመቻችሁ እንደወደዳችሁት ወይም እንደዚህ አይነት ቪዲዮዎች እንዳዘጋጅላችሁ ላይክ እያረጋችሁ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ።